የኔ ጸጉር የማያድግበት ምክንያት ምንድነው? ለምንስ ሆነ ከሆነ ጥያቄሽ ትክክለኛውን መፍትሄ የምታገኝበት ቦታ ላይ ነሽ። ዛሬ በቤት ውስጥ በቀላሉ ሊዘጋጅ የሚችልና ጸጉርሽ እንዲያድግ እንዲሁም እንዲፋፋ የሚረዳሽን ስለ ሩዝ ጥቅምና ለጸጉር አጠቃቀሙን በዚህ ቪዲዮ አሳይሻለሁ። ይህ ቻናል ስለ ውበት አጠባበቅና ስለ ጤናማ ጸጉር እድገት የምትማሩበት ቻናል ነው። ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሩዝ በውስጡ ለጸጉር ጠቃሚ የሆነ ንጥረ ነገርን ይዟል። እነዚህ ንጥረ ነገሮች ጸጉር ስሮችን በማጠንከር ጸጉር እንዳይነቃቀል ያደርጋሉ። በተጨማሪም የጸጉር እድገትን ለማፋጠን ይረዳል። አንደኛ፣ ሩዝ በውስጡ በሚገኘው ቫይታሚን ቢ ጸጉር እንዲያድግ ይረዳዋል። ስለዚህ ጸጉርሽ ላይ የተለያዩ ቅባቶችን ሞክረሽ አላድግ ካለሽ ምናልባት ለአንቺ ጸጉር ተስማሚ የሩዝ ውሃ ሊሆን ስለሚችል ይህንን ሞክሪ። ሁለተኛ፣ ሩዝ በውስጡ ቫይታሚን ኢ የሚገኝ ሲሆን ይህ በተለይ ለደረቅ ጸጉር እርጥበት እንዲያገኝና በጸጉሩ ላይ ያለውን እርጥበት እዚያው እንዲቆይ ስለሚረዳው ጸጉሩን ከመድረቅ ይከላከላል ማለት ነው። ሶስተኛ፣ ሩዝ ውስጥ የሚገኘው አሚኖ አሲድ የጸጉር ስሮችን ያጠነክራል። ያለ ምክንያት ወይም በሆርሞን መለዋወጥ ምክንያት ተያይዞ የሚመጣውን የጸጉር መነቃቀልና መርገፍ አሚኖ አሲድ ተብሎ የሚጠራው የጸጉር ስርን በማጠንከር ጸጉር እንዳይነቃቀልና እንዳይረግፍ ይረዳዋል። አራተኛ፣ በሩዝ ውስጥ የሚገኘው አኖሲቶል ነው። ይህ ጸጉርን ከተለያዩ ጉዳቶች እንዳይጎዳ ይከላከላል። እንዲሁም የሩዝ ውሃ በውስጡ የሚገኙት ማዕድናት የጸጉር ጤንነትን ይጠብቃሉ። ይህ ምን ማለት ነው ካልሽ፣ ጸጉር እንዲያንጸባርቅና ከለሩ ሲያዩት የሚማርክ ይሆናል። እንዲሁም የጸጉር ዛላ እንዲወፍር በማድረግ ጸጉርሽ እንዲፋፋና እንዲበዛ ይረዳዋል። በተጨማሪም የጸጉርን እድገት ፍጥነት ይጨምራል ማለት ነው። ጸጉር በተለያየ ምክንያት ሊጎዳ ይችላል። በኬሚካሎች ማለትም የጸጉር ቀለም ወይም ጸጉር ላይ የሚደረጉ ፐርም፣ በተጨማሪም በእሳት ብዛት እንዲሁም በሆርሞን መለዋወጥ ምክንያት በሚመጣ የጸጉር መነቃቀል ጸጉር ሊጎዳ ይችላል። ስለዚህ በእንደዚህ አይነት መሰል ችግሮች ወይም ጸጉርሽ በሌላ ምክንያት ከተጎዳ የጸጉርሽን ውበትና ቁመት ለመመለስ ከሚረዱሽ ነገሮች አንዱ የሩዝ ውሃ ነው። ነገር ግን ውጤቱን ቶሎ ለማግኘት ተጨማሪ ለጸጉርሽ የምታደርጊያቸው እንክብካቤዎች ሊኖሩ ይገባል። ለምሳሌ ጸጉር ከመታጠብ በፊት ተጨማሪ የጸጉር ማስክ መጠቀም እንዲሁም በቤት ውስጥ የሚዘጋጁ ተፈጥሯዊ የሆኑ ልክ እንደ ሮዝመሪና አቮካዶ ያሉ ቅባቶችን በሳምንት 2 ቀን ጸጉርሽ ላይ በመቀባት ጸጉርሽን መንከባከብ ይኖርብሻል። ስለ ሮዝመሪና አቮካዶ ቅባት አዘገጃጀት ማወቅ ከፈለግሽ ከዚህ በፊት እየሰራሁት ቪዲዮ አለ፣ እሱ ላይ ማየት ትችያለሽ። ተጨማሪ ለጸጉርሽ እንክብካቤ ማድረግሽ ጸጉርሽ ላይ ውጤቱን በፍጥነት እንድታይ ያደርግሻል። ለምሳሌ አንድ ቦታ መሄድ ብትፈልጊ በእግርሽ መጓዝ ብትጀምሪ ረጅም ሰዓት ወስደሽና ደክሞሽ ትደርሺ ይሆናል። ነገር ግን ቶሎ ለመድረስ ጊዜሽን ቆጥበሽ ቶሎ ሊያደርስሽ የሚችል ተሽከርካሪ ብትጠቀሚ ቶሎ መድረስ ትችያለሽ። ስለዚህ ለጸጉርሽ የሩዝ ውሃን ስትጠቀሚ በተጨማሪ ለጸጉርሽ የምታደርጊው እንክብካቤ ውጤቱን በፍጥነት እንድታገኚ ይረዳሻል ማለት ነው። ስለዚህ አሁን አዘገጃጀቱንና አጠቃቀሙን በዝርዝር ላሳይሽ። የሩዝ ውሃ ለጸጉር በሁለት አይነት መንገድ ማዘጋጀት ይቻላል። የመጀመሪያው ግማሽ ብርጭቆ ሩዝ በማዘጋጀት 2 ጊዜ ካጠብን በኋላ ውሃ በደንብ አድርገን እንዲበስል መጣድ። የምንፈልገው የሩዙን ውሃ ስለሆነ ውሃውን በዛ ማድረግ እንዳይረሳ። ከበሰለ በኋላ አውርዶ ማጥለልና በሚመቸን እቃ ገልብጦ ማስቀመጥ። ሁለተኛው አዘገጃጀት በተመሳሳይ ግማሽ ብርጭቆ ሩዝ ካዘጋጀን በኋላ ሩዙን ማጠብ። በመቀጠል 2 ብርጭቆ ውሃ አድርገን ከድነን መነቅነቅ። ከዛ ለ1 ሰዓት ያህል እንዲዘፈዘፍ ከድኖ ማስቀመጥ። በመቀጠል ከለሩ ወደ ነጭ መቀየሩን ካረጋገጥን በኋላ አጥልለን በሚመቸን እቃ ማስቀመጥ። አዘገጃጀቱን በዚህ መልክ ካየን አሁን ደግሞ አጠቃቀሙን ላሳያችሁ። ከዛ በፊት ግን ቪዲዮን ከወደዳችሁት ቤቱን ሰብስክራይብ ማድረግ እንዳይረሳ። በተጨማሪም አዳዲስ ቪዲዮዎች ሲለቀቁ በፍጥነት እንዲደርሳችሁ የደውል ምልክቱን ይጫኑ። አሁን ያዘጋጀነውን የሩዝ ውሃ እንዴት እንደምንጠቀም በቅደም ተከተል ላሳያችሁ። ሩዝ ውሃ ከመጠቀማችን በፊት ጸጉራችን የታጠበና ንጹህ መሆን አለበት። ምክንያቱም ጸጉር ላይ ስንቀባው ከጸጉራችን ጋር በቀላሉ እንዲዋሃድ ያደርገዋል። በተጨማሪም ጭንቅላታችን ቆዳ ውስጥ በቀላሉ ዘልቆ እንዲገባ ይረዳዋል። ስለዚህ ጸጉራችን ንጹህ መሆኑን ካረጋገጥን በኋላ በራስ ቆዳ ላይ ያዘጋጀነውን የሩዝን ውሃ ስፕሬ ማድረግ ወይም በቀስታ ቆዳችን ላይ ሁሉም ቦታ እንዲዳረስ በማድረግ መቀባት። በመቀጠል ለ5 ደቂቃ የጸጉርን ቆዳ በቀስታ ማሳጅ ማድረግ። ይህ በቀላሉ ወደ ጭንቅላት ውስጥ እንዲገባ ያደርገዋል። በተጨማሪም ማሳጅ ማድረግ የጭንቅላት ደም ስሮች እንዲነቃቁ ስለሚያደርግ የደም ዝውውራችን እንዲሻሻል ያደርጋል።
ስለዚህ ማሳጅ አድርገን ከጨረስን በኋላ በፌስታል ሸፍኖ ለ20 ደቂቃ ቆይቶ በንጹህ ውሃ መለቅለቅ። ይህ የሩዝ ውሃ በሳምንት አንድ ቀን ብትጠቀሙት በአጭር ጊዜ ውስጥ የፀጉራችሁን መፋፋት፣ ከለሩ አንጸባራቂ መሆኑን እንዲሁም የፀጉራችሁን እድገት ለውጥ ማየት ታስተውላላችሁ። ስለዚህ ፀጉራችሁ ላይ ለውጥ ለማግኘት በተዘረዘረው መልኩ በቅደም ተከተል መሞከር ይኖርባችኋል ማለት ነው። እንዲሁም ማንኛውንም ሙከራዎች ስታደርጉ ትክክለኛውን ለውጥ ለማየት ቢያንስ ከ1 እስከ 2 ወር ጊዜ ሊወስድ ይችላል። ስለዚህ ማንኛውም ሙከራዎች ትክክለኛውን ውጤት ለማግኘት 1 እስከ 2 ወር መሞከር ይኖርባችኋል ማለት ነው። በተጨማሪም በዚህ ቻናል ውበታችሁን ለመጠበቅ የሚረዳችሁን እንዲሁም ፀጉራችሁን ጤናማና ታዳጊ ለማድረግ የተለያዩ ቪዲዮዎችን ለእናንተ እናደርሳለን። ምክንያቱም የዚህ ቻናል ዓላማ እናንተን በውበት አጠባበቅና በፀጉር እድገት ላይ በተፈጥሯዊ መንገድ በማገዝ የእናንተ ውበት እንደተጠበቀ እንዲቆይ ማድረግ ነው። ስለዚህ በድጋሚ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንዲሆኑ ጋብዛለሁ። የዛሬ ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።